እኔ ወልደ አማኑኤል ጸዳለ ማርያምን ሚስት ትሆነኝ ዘንድ ከዛሬቱ ዕለት ጀምሮ በቅድስት ቤተክርስቲያን ፊት ተቀብያለሁ። እኔ ጸዳለ ማርያም ወልደ አማኑኤል ባል ይሆንኝ ዘንድ በዚህች ዕለት በቅድስት ቤተክርስቲያን ፊት ቆሜ ተቀብያለሁ። የወይን ሐረግ ሙሽሮች ባለማይረግ እናንተ ስለ ልባችሁ ክፋት ስለ ልባችሁ ጠማማነት ሚስታችሁን ልትፈቱ አዘዛችሁ እንጂ እግዚአብሔር ሲፈጥር ቀድሞም አንድ ወንድ ለአንዲት ሴት አንድ ሴት ለአንድ ወንድ አድርጎ ፈጥሯቸዋል። ሙሽሮቹን ባርክ አያትና ወደዳት ይላል። አያገባት ዝም አለ። ልዩነታችን አሁን ወደደ ዛሬውን ሁሉ ነገር ያልቃል። ወደደ ዝም አለ ነው የሚለው። ስትወድ ዝም በል። ሚስቱን የሚወድ ራሱን ይወዳል። ዛሬ አይደለም ነገ የሚቀያየሩ ነገሮች ስላሉ ያን ጊዜ ይህን እንድታስታውስ። ምክንያቱም ሰው ራሱን አይጠላምና ይላል። መንፈስ ቅዱስ ያለበት ትዳር ነው። እውነት ለመናገር ይዲዲያም እዚህ እያየነው ያደገ ልጅ ነው። መንፈሳዊ ልጅ ነው። ርብቃንም እስካወቅኳት ድረስ ጊዜ ጀምሮ እጅግ ጥበበኛ እጅግ ቅን መንፈሳዊ የሆነች ልጅ ናት እሷም እና ሁለቱንም በቤተ ክርስቲያን ፊት ዛሬ ክብርን አግኝተዋል። አሸበሸበ ወገዳሙኒ ሊቁ ወረበ ያን ውጣ ውረድ የምናሳልፈው ግን እግዚአብሔርን በማሰብ ነው። አንደኛው
ሁለተኛው ያን ወጣ ውረድ የምናስበው ያን ጊዜ ከዚያ ቦታ ሆነን ይህችን ዕለትና ይህችን ቃል ይህችን ሰዓትና ይህችን ክብር እያሰብን ነው ማለት ነው። የትዳርን ጥበብ እግዚአብሔር ይግለጽላችሁ። ጥበብ ነው በእውነት ትዳርን ያክል ትልቅ ጥበብ የለም። ትዳር ጥበብ ነው፣ በጥበብ ነው የሚያዘው። ትዳር በጉልበት አይያዝም። ትዳር በኃይለኝነት አይያዝም። ትዳር በማናለብኝነት አይያዝም። ትዳር የሚያዘው ረቂቅ በሆነ ጥበብ ነው፣ በጥበብ ነው የሚያዘው።